አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። እችን ሴትዮ ልኮልኳል ልንገራት ማነች ጎፈር ምን የመሰለችው ናት። በተለይ ደግሞ አንተ አብርሃም አንተ ያኔ በጣም ብዙ ነገር ባሳለፍሽበት ሰዓት ላይ ይሄ ነገር ያልፈለግሽው ዛሬ ላይ ተነስተሽ መሄድ አለብኝ ስትይ ለኔ ግልጽ አይደለም። አንድ ጥያቄ ልጠይቅሽ ነው እኔ አንድ ጥያቄ ልጠይቅሽ የፈለገችበት የመኖር ወቅት የላት። እሺ ልጅ ደግሞ ካልናት ጋር መሆን ይችላል እኮ እሷ ለሁለት ወር ነው የተባለው። እኔ እንደውም ትናንትና ለአንድ ወር ሁላ ብዬው ነበር። ገብቶሻል? ሞክሮ ነው የወጣው። ሲወጣ በህግ ጠይቃቸዋለሁ ምናምን ብሎ ነው የወጣው። እኔ እንደውም ሌላ ሰው ይዞ የሚመጣ ነው የመሰለኝ። እናንተ ይዞ እንደሚመጣኝ አናውቅም። ገብቶሻል አይደል? እሷ ደግሞ ሰራተኛ አይደለችም። እሱ እንደሚኖረው እሷ መኖር ትችላለች። የሚሄደው ደግሞ የራሱን ፋሚሊ ያለበት ነው። አዲስ ነገር የለም። የአሜሪካ አይደለም ይዛ የምትሄደው ልጅ። የሚያጨቃጨቅም ጉዳይ አይደለም። ይሄ የሚካበድም ነገር አይደለም። ገብቶሻል? ለእሷም ልጅ ነው ለእሱም ልጅ ነው። አታይም አላለችውም። ስለዚህ ለምን በዚህ ልክ መረዳት አቃተው? ራሱ ከፈለገ ደግሞ እኔን እንዳታገኘኝ አለ። እንዳታገኘ ከፈለግ እኔ አገናኝሃለሁ፣ ችግር የለም። በመጣበት ሰዓት በ3 ቀን ነበር አይደል የተባለው። በሳምንት ማየት ይችላል እኮ በእግሯ አይሄድም ልጁ አይደል? እንዲህ እናህል ከበድበትም ሁኔታ አይደለም። ፍላጎታቸው ሌላ ስለሆነ ነው እንጂ ይህን አሁን የሚያስኬድ ነገር ምንም አዲስ ነገር ተፈጥሮ አይደለም። ምንም የተለየ ነገር የለም። አሁን የተፈጠረ ነገር ማለት ነው። ይኸውልህ አንድ ነገር ላስረዳችሁ። ትልቅ አትበያ ጥሩሽ ያንቺ ስቶሪ እየሰማሁሽ ነበራ። አይ ሀሳብ ትክክል ስላልሆነ ነው። ዝም ብዬ አዳመጥኩሽ። ችግር የለም ያዳምጥ። አሁን ምክንያቱም እኔ እንደተረዳኋቸው ከሆነ እዛ እየተመላለስኩኝ እዛ ማንም ስለሌለ ማንም ከሌሎች ማግኘት ስለማይችሉ ብዙ አይነት ሀሳብ ያሰቡ እየመሰለኝ ነው። ገባህ አይደለ? እኔን አሁን እዛ በመመላለስ ሰዓት ብቻዬን ስለሚያገኙ ምናምን ብዙ ነገር እንትን ማለት ከሆነ በጣም ተሳ ምንም አዲስ የተፈጠረ ነገር የለም። በፊት ምን ያልፈልግህም በላይ ትች ፈጥማልኝ ምናምን ነው። ስለዚህ እኔ አዲስ ስለኔ ላይፍ እኔ አዲስ ስለፈጠርኩት አንዳንድ ነገሮች እሷ ምንም ሊያገባትም ምንም ሊጠቅሳት የሚችሉ ነገር የለም። ለምን ፈልጋና ወዳ ነው ፈቅዳ ነው ፈርምልኝ ብላኝ ፍቺ ወረቀት ከአንድም 3 ጊዜ ወረቀት አምታልኝ ፈርሜላት የተለያየ ነው። ስለዚህ እሷ አይነት ፍላጎት የላትም አይደለ? እኔም እንደዛው በእሷ ህይወት ምንም የሚያገባኝ ነገር የለም። ግን እኔና እሷ መሀል ላይ ልጅ ተፈጥሯል። ያ ልጅ ደግሞ ለእኔም ለእሷ ነው አይደለ? ስለዚህ እሷም ዛሬ ላይ ደርሳ የምትሄድበት ምንም አይነት ምክንያት ኖሮ አይደለም። ምክንያት ምንድን ነው የምትሏት? ምንም ነው የምትላቸው። ምንም የተፈጠረ ምክንያት የለም። ስለዚህ አሁንም ቢሆን መሄድ 3 ቀን 4 ቀን ሰው ሊሄድ ይችላል፣ ሊቆይ ይችላል። ከዛ ውጭ ግን 2 ወር ምናምን ይሄ የምትላቸው ነገሮች ሌላ ድራማ ወይም ሌላ የሆነ አንዳንድ ነገሮችን ለመፍጠር ካልሆነ በስተቀር ምንም የተቀባይነት ያለው ነገር አለ። ለዛ ነው እኔ ፖሊሲ ነገር ከማምጣቴ በፊት ቢያንስ እኔ እንደሷ ለነገሮች የሚፈጥን ሰው አይደለሁም። ቢያንስ እናንተን ይዤ ልጠይቃት ብዬ የመጣሁት ለእሷም ካለኝ ክብር አንጻር ነው እንጂ እንደሷ ንግግር እንደሷ አንዳንድ ነገሮች ቢሆን ኖሮ ህግ ነገሮች ሊጨርሰው ይችል ነበረ። ስለዚህ ይህ ነገር ነው እኔ ላወራ የምፈልገው ማለት ነው። ማለት አሁን ለምንድን ነው እኔ አንደኛ የምጨምረው ነገር ትላንትና እንግዲያው በዚህ ልጅ ምክንያት እሱ አንቺ ልጅ አላሳይ ምናምን ስትይ እሱ በቃ ልጁን ወስዶ ብዙ እንትን ውስጥ ገብቶ ፖሊስ ጣቢያ ምናምን እዛ ነገር ውስጥ ሁሉ ገብተን ነገሩ ተስተካከለ። በቃ ልጅሽ ወደ አንቺ ተመለሰ፣ ደስተኛ ሆንሽ። በብዙ በቃ ልጅሽን ባለማየት በጣም ተጨንቀሽ ነበር፣ ብዙ ነገር ሆነሽ ነበር አይደለም? ያንን ነገር ደግሞ እንደምንም ብዬ መስዋዕት ተከፍሎ እንደ ቤተሰብ መሆን ያለበትም ሆኖ ተስተካክሎ ልጅ መጣ። ልጅ ከመጣ በኋላ አሁን ደግሞ ገና እንግዲህ ያው ሳምንት አልሆነውም ይህ ልጅ ከእስር ቤት ከወጣ እንደዚህ አይነት ግርግር ከፈጠራችሁ አሁን ደግሞ ገና ሌላ ነገር ስታመጪ የበለጠ አሁን ለእሱ አይምሮ ሌላ ነገር ለምን መሰለው ማለት አትችይም። ምክንያቱም አሁን አንቺ ትላንትና እንደዛ ተከሱ ያላት መኖር አትችልም። ልጅ እኮ አትጠይቅ ያለው ማንም የለም። እንዲህ አልተመቸኝም ካለች እኮ የመኖር መብት አላት። ቦታ ምን ማለት ነው? ልጅ ጓር ያለችው ከዛ እረፍት ያስፈልገኛል አለች። የራሷ ጊዜ ያስፈልጋታል። በቃ ከቤተሰቦች ጋር የራሴን ጊዜ ያስፈልገኛል አለች። እንዳልቶ አይደለም ጊዜ ስላስፈለጋት እናንተ አይደለም። ይሄ አሁን ድጋሚ ሌላ ነገር ነው። አሁን እናንተ ብዙ ነገር ልታስብ ብዙ ባናወራ ጥሩ ነው። እኔ ምክንያት ያ ነው ከአንቺ ጋራ ብዙ ባናወራ ከልግም ካንቺ ግን ይሄ
አሁን ውዥንብር የተፈጠረበት አጋጣሚ በፍጥነት እንደዚህ የሆነ ነገር ከሌለ በስተቀር ሊሆን አይችልም። ያገኛት ምናምን ብለን ከዛ ነገር እያደረገች ነበር። ለምን ለፍቅር ብላ ስለምትወደው ወጣላት። በቃ እኔ እኮ ወጣላት አልወጣላት እኮ እሱ መብቷ። አሁን ግን የእሱን ፓርት እለፊና የራሷ ህይወት መብቷ ነው። ግን ያኔ ስታረቅ እኔ ከዚህ በፊት ብዙ ነገር አውርቻታለሁ። እዚህ ቤት ማንም ሰው እንዳይገባ አላለም። አሁን እኮ ትቷል። ቅርብ ጊዜ አይደል ያለው? አሁን ነገር ሊቀጥል ይችላል። አሁን አይመለከተኝም የእሷ ህይወት ነው ያለው። ስለ ልጁ እንጂ ሲጀመር እኮ ሰላም መሆን ነው የምፈልገው። አውርቻለሁ እኮ በግል በውስጥ ሰላም መሆን ነው። በሰላም መካከል ላይ ያለውን ልጅ ማሳደግ ነው የምፈልገው ካለ ሰላም ቢደረግ ምን ይጎዳል? አሁን ይሄ ነገር ምንም አይጎዳም። እኛ ሰዎች ነገሩን ካላል ነው እንዴት ይሆናል? አንዴ ጉዜ አዳምጪኝ። እኔ አሁን ከዚህ የመሄድ ምክንያት ሰላም ምንድን ነው ሊያሳጣችሁ የሚችሉ? ምንም ሊገባኝ አልቻለም። አንቺ ታውቂዋለሽ፣ በደንብ የምታረጊውን በደንብ ታውቂያለሽ። እኔ ማውራት አይጠበቅብኝም። ማለት በደፋው ጊዜ አንድ አይነት ነገር ለምን ያስባል? ሲቀጥል ደግሞ ማለት ነው ከዚህ በፊት አልሄድኩም፣ ከዚህ በፊት ወደ ፋሚሊ ጋር አልሄድኩም እና ዘላለም የሚሄድ መብት አለኝ ማለት አይደለም። በፈለግኩት ታይም የሚሄድ መብት አለኝ። የፈለግኩትን ነገር በፈለግኩት ታይም የማድረግ መብት አለኝ። የፈለግኩበት ሀገር የመኖር መብት አለኝ። ገብቶሻል? ሲቀጥል ደግሞ በዚህ ልክ የትኛው ማለት አልገባኝም። አንተ ሪስፔክት ስላረኳት ነው ቦታ ያልሄድኩትኝ። ህግም ሊያገባ አይችልም። በዚህ ነው የመኖር ግዴታሽ ሆኖ ሊያስገድደኝ አይችልም። ዓለም ላይ ያለ ህግ ራሱ ብታመጣልኝ እንደዚህ የማለት መብት የለውም። ህግ ራሱ ከዚህ ሀገር ከዚህ ቤት የመውጣት መብት የለሽም ብሎ ሊያግደኝ አይችልም። አይደለም ሌላ ነገር ቀርቶ ማለት ነው። ይሄንን ስለምታውቅ ነው እነሱን ይዘህ የመጣው እንጂ ይዛቸው ፖሊስም ሆነ የፈለከውን ነገር ይዘህ መምጣት ትችል ነበር። ግን ጠንቅቀህ ታውቃለህ ስለማይከለክለኝ ገብቶሃል? ያንን ማድረግ ስለማትችል ነው እነሱን ይዘህ የመጣው እንጂ ህግም አይደለም። ህግ ፈቀደ አልፈቀደ አይደለም። እናንተ ተፋታችኋል አይደለም? ይሄ ልጅ መካከላችሁ አለ አይደለም? ምን አለ በሰላም ብታሳድጉት? እኛ ሰላም ፈልገን ታውቂዋለሽ። ይሄ ነገር እንደሚፈጣ ሌላ አማርኛ ነው። ነገር የለም። ምናልባት አንዷ ልጅ የምታስቡ ነገር ሊኖር ይችላል። አስባለ አሁሽ ስለምታውቂ አማት ስለተባለች አልገባኝም ማለት ነው። እንደዚህ ነገር እንደዛ አደረግሽ ለማለት አንድ ስለሚያዛካሽ ሚስለን ነው የመጣችሁ። እኔ በጭቅጭቅ በጭራሽ አልመጣም። አይ እኔ ከዚህ በፊት ብዙ ነገር አስረዳሽ ልጄ ከዚህ በፊት የት እንዳለ አላውቅም ምናምን ብዬ ብዙ ነገር ባወራሁበት ታይም አልነበርሽም። ከዛ ደግሞ ልክ እሱ ታሰረ ሲባል ስልክ ይሰራ አንቺ ባለሽበት ሀገር መጣሽ። አሁንም ያ ነገር ሲፈጠር ነው ያሉት መጨት ለልጅ አስበሽ አይደለም። በጣም የሚያስገርመኝ ባህሪ ተናጋሪ ታደርጋላችሁ በኢየሱስ ለሁለቱ አንቺ ብትፈቅጂ ማለት ነው ሳትረግም ሄጃለሁ እንዲህ ቦታ ማለት ትችይ ነበር። ጊዜ ጠይዘው ጠፋች ብሎ ስሜ እንዲያጠፋች አይደለም። ለሁለቱ ሄጅ ብለሽ ህግ ስታስቀምጪ ያን ነገር እንደማያጠቅምሽ ታውቂዋለሽ። መፍቀድ መፍቀድ እኮ መብት የለውም። ብዙ በደንብ ስለሚወደው ስለምታውቂ ልጁን ዛሬ ነው ሊሆን ታስቀምጪ እስከዛሬ ሲወለድ ነው አንቺ ወደ ቤት ወደ ዘመንሽን ባለፈ ታሪክ መኖር ነው የምትፈልጊው? አይ ላይክ በጣም አክት እያደረጋችሁ ስለሆነ ነው የምትፈልጊው ባለፈ ህይወትሽ። ቆይ አንቺ ጌታ ላይ ክርክር አይደለም አነጋገርሽ ትክክል ስላልሆነ ነው። ገብቶሻል? አንቺም እኮ ሌላ ነገር አስበሽ ነው እያልሽኝ ነው። ገባሽ? ማረፍ እፈልጋለሁ እያልኩሽ በግልጽ እየተናገርኩኝ ሌላ ነገር አስበሽ መንቀሳቀስ በማይታወቅ ሰው ከኔ ጋር እንደዚህ መሆን ግድግር አንቺ በጣም እንተዋወቃለን። አንቺም እንዲሆንሽ ያለሽ እኔ ምንም አንቺ ታውቂዋለሽ። አንቺ ለጓደኛ በጣም ብዙ ነገር አሳልፈን እያወቅሽ እንዳላወቅሽ ሆንሽ ሳላወቅሽ ገምታይ። አሁን እኔ ይኸውልሽ
ከማንም ጋር ማውራት አልፈልግም ማለት ነው። ቤተሰቦች አቀርብሻለሁ። ሌላ ነገር ግን አልፈልግም። ካልፈለግ አንቺ የማይሆን ነገር አልፈልግም። ሩታን ግን ከዚህ በፊት ብዙ ነገር አልፏል። እኔ እንዲህ ማለት አልፈልግም። አሁን ልትሄድ ያለፈው ህይወቷን እያሰበች ዛሬ መኖሪያ አለባት። ልትሄድ ነው ልጅ ይዛ ሲባል ነው አይመጣሽም። ካለፈ በኋላ ሲጀመር ጠፍቶኝ ነው የመጣሁት። ከመሸበት ታውቂያለሽ? ከመጣች ጀምሮ አሁን ካለፈ በኋላ ከመሸበት ታውቂያለሽ? ኧረ በእናትሽ ከአንቺ ጋር እንደዚህ ስጣገባ ውስጥ እንግባ እንዴት እንደነበርኩኝ እኮ ታውቃለች። ውሸት ነው። እዚህ ቤት ቆመሽ ብታውቂያለሽ አለች እኮ አንድ ጥፋት ደግሞ ልክ ነው ማለት ነው። አንድ ጥፋት አሳስበሽ ልክ ነሽ እኮ ልጁ ሳይገኝ ልክ ነሽ አለበት ሰው ልክ እሱ ሲታሰር እኮ ስትሮጪ ነው የመጣሽው። ያኔ ስደውልልሽ ስልክሽ አልሰራም። እሱ ሲጠፋ ስልክሽ አልሰራም። እሱ ሲታሰር ስልክሽ ሰራ። እሱ ሲታሰር ሮጠሽ መጣሽ። ካለሽበት ጉዳይ በልጦ ከልጅ በልጦ እኔ ከእሷ ጋር በቃ ጥፋት አጥፍተሻል፣ በቃ እዚህ ቦታ ላይ ልደግፍሽ አልችልም ብዬ ነው ከእሷ ጋር የሆንኩት። እኛ ሰላላትም እኛ ደግፈንሻል ብለናታል እኮ ደስተኛ ነበርሽ። አልነበርኩም ወጥቼ ሁላ ቪዲዮ ሰርቻለሁ። ልጄን አጥፍ ልጄን ማደብቁ ጥፋተኛ ነሽ ብለናታል። ማንም ነው ይቅርታ ትክክለኛ ነገር ስለሆነ አሁን ማለት ነው እኛ ለምንድነው እንድንጨቃጨቅ የምታደርጉን? ሲጀመር የመጣነው አሁን ክርክር ውስጥ ልንገባ ሰበታ ውስጥ እንድንገባ አልነበረም። እኔንም ስምኛ አንድ ጊዜ ክርክር ውስጥ አይደለም የመጣ ነው። እኛ ዋናው ነገር እኛ ወይ እናንተ ልንከራከር ወይ እናንተን ቆሜ እኔ እና ከእናንተ ጋር ልጨቃጨቅ ወይ እናንተ ልዳኝ አይደለም የመጣሁት። እኔ ሩታን ለማግኘት ነው። እንግዳው አክስት ነሽ አለሽ አንቺ አይደለም መተሻለ። እንግዳው ግን እኔ እንደ ሀሳብ ነው። በቃ ቤተሰብ ልክ ናት። ማረፍ ትፈልጋለች፣ እረፍትም ፈልጋ ሊሆን ይችላል። የእሷን ስሜት ራሷ ናት የምታውቀው ነው። ያላቅም ገብቶሻል አይደል? ያንን ስሜቷን ደግሞ እኔ አይሆንም ማለት አልችልም። እኔ ግን ሩታ እያልኳት ያለሁት እኛ ዋና የመጣንበት ዋናው ነገር ምንድን ነው? አንደኛ ረጅም ጊዜ ለምን ትቆያለች ነው።